ኤልያስ ያው ታሪኩን በመጠኑ ታውቁታላችሁ። መስዋዕት አቅርቦ እግዚአብሔር መስዋዕቱን ተቀብሎለት ጣዖት አምላኪዎቹን መምለኪያ ጣዖትን ያሳፈረ እግዚአብሔርን በሰው ፊት የመሰከረ ታላቅ ነቢይ ነው ይለዋል። ኤልያስ ማለት ጽንዓ እግዚአብሔር ማለት ነው። አንድም ኤልያስ ማለት ወይራ ማለት ነው። ወይራ ጠንካራ ነው። ከዛፎች ሁሉ ረዥም ዓመት ይኖራል። ጌቴሴማኒ አንድ ወይራ አለ ጌታ የጸለየበት እሱ ከ2000 ዓመት በላይ ቆይቷል። እስካሁን ድረስ አለ ማለት ነው። ሾላው ደግሞ ይሄ የዘኬዎስ ሾላ አይታችሁታል አይደለ? እሱም ጠንካራ ነው። እንግዲህ የሆነ በሆነ 2000 ዓመት ያስቆጠረ ማለት ነው። ትላልቅ አይታችሁታል አይደለ? ኢያሪኮ እና ኤልያስ ጽናቱ ምንድን ነው? ብዙ ነቢያት፣ ብዙ ካህናት ግማሾቹ ታስረዋል፣ ግማሾቹ ፈርተው ተደብቀዋል ይላል። በዘመኑ ንጉሷ ካህን ንግስቲቱ ኤልዛቤል